Todo esto se salió de control. No tuve las debidas precauciones. Muestras regadas en el mundo, un meteorito que desconozco el paradero y cosas creciendo, creciendo en mi estanque, creciendo en la pecera. K25 ya ustedes saben dónde está. Lo hice público y tiene que estar clarito que está ahí. Si alguien pregunta dónde está K25, ustedes ya saben porque yo se lo hice saber. በ2005 ፓናማና ቲክቶከር ኪም ፓናማ የሚለቃቸው ቪዲዮዎች በጣም ቫይራል መሆን ጀመሩ። ቪዲዮቹም ዓለም አቀፍ መከራከሪያዎች ሆኑ። ኪም ከቤቱ ጓሮ ውስጥ ሜቴኦራይት ወድቆ እንዳገኘ ተናገረ። እሱም ያገኘውን ነገር K25 ብሎ ሰየመው። በተጨማሪም ቤት ውስጥ በመስታወት ማስቀመጫ አድርጎ አስቀመጠው። ይህ ያገኘው ድንጋይ እንደ ማንኛውም አይነት ድንጋይ አልነበረም። ይህ ሜቴኦራይት በጊዜ ሂደት በላዩ ላይ እጽዋት መሰል ነገር ያድግበት ጀመረ። በቆይታ ደግሞ ቀለሙም እየተለወጠ መጣ። ድንጋዩ ላይ የሚያድገው ነገር ጥቁርና በድንጋዩ ላይ የሚጣበቅ መሆን ጀመረ። አንዳንዴም ይንቀሳቀስ ነበረ። ይህ ሜቴኦራይት በቆየ ቁጥር የሚያመጣው ሽታ ኪምን አስጨነቀው። እሱም አካባቢ ላይ የሚገኝ ዩኒቨርሲቲ እንዲመራመሩበት ይዞት ሄደ። እዛ ግን ምንም ምላሽ አላገኘም። በዚህ ምክንያት ከከተማ ወጣ ወዳለ ቦታ ይዞት ሄደ። የዚህ የK25 ቪዲዮ በመላው ሶሻል ሚዲያ ትልቅ መነጋገሪያ ሆነ። ሰዎች ድንጋዩ ላይ ያደገው ነገር በሚያሳያቸው እንቅስቃሴ እና እድገት በጣም ተጨነቁ። አንዳንዶች ደግሞ ይህንን ነገር ቬነም የሚል ቅጽል ስም ሰጥተውታል። Vamos a pensar que esto nació de un meteorito. ብዙ ሰዎች እንዳሉት ይህ ሜቴኦራይት በላዩ ላይ የሚያድገው ነገር ሌላ ማናቃቸው ፍጥራኖች ሊኖሩ እንደሚችሉ ድምዳሜ ላይ እንዲደርሱ አድርጓቸዋል። ነገር ግን ይህ ሁሉ ክርክር በሴፕቴምበር 2005 ይቆማል። ምክንያቱም የኪም ፓናማ ኦሪጂናል ቲክቶክ አካውንት ዲሌት ሆኖ ስለነበረ ነው። ሰዎችም መንግስት ይህን ነገር እንዳናይ ስለፈለገ ነው ቪዲዮዎቹን ያጠፋብን ሲሉ ተናገሩ። ነገር ግን ከትንሽ ጊዜ በኋላ በተመሳሳይ ስም ባለ አካውንት ወደ 30 ቪዲዮዎች ተለቀቁ። በቪዲዮ ላይም የK25 እድገት ከመጠን በላይ እንደጨመረ ያሳየናል። በጁን 30 2005 ብራዚላዊ ጋዜጠኛ ሌኒልዶ ፍራዞ የ13 ዓመቷን ራይዛ መጥፋት እየዘገበ ባለበት ሰዓት አንድ አስደንጋጭ ነገር አጋጠመው። ሌኒልዶ በላይቭ ስርጭቱ ላይ ሜሪያም ወንዝ ውስጥ እስከ ብብቱ ድረስ እየገባ እንመለከታለን። ራይዛም እዚህ ቦታ ነበረ ለመጨረሻ ጊዜ ስትዋኝ የታየችው። ሌኒልዶም ለተመልካቾቹ የውሃውን ጥልቀትና ሰውንም ይዞ ሊሄድ እንደሚችል እየተናገረ ነበር። በሚናገርበትም ወቅት አንድ አስደንጋጭ ነገር ተከሰተ። É muito grande, tá mais pra jovens. Não sei se elas sabiam nadar. Olha, eu dei pouquinho aqui, ó. A água já tá acima do meu peito, pra você ver a situação. Se eu andar um pouquinho aqui, deixa eu ver aqui. Ó, vou andar mais. Olha a fundura aqui, ó. Ui. Não, era mole. Tá nela não. Hã? Hã? Acho que foi cair. Tem certeza? Sabe nadar, menino? Hã? Olha bem aqui. Viu? Vou lá. ሌኒልዶ በረግረጋማ ውሃ ውስጥ በሚሄድበት ሰዓት ያደናቅፈዋል። እሱም እጄ ነካኝ መሰለኝ ሲል ተናገረ። ጋዜጠኛውም በድንጋጤ ከውሃው በመውጣት ለዜና ቡድኑ ከውሃው ስር የሆነ ነገር እንዳለ ነገራቸው። እንደዛም ሲል የላይቭ ስርጭቱ ተቋረጠ። በፍጥነትም በቦታው የእሳት አደጋና ዋናተኞች ተጠሩ። ከትንሽ ፍለጋም በኋላ ሌኒልዶ እጄ ነካኝ መሰለኝ ባለበት ቦታ ሬሳ አገኙ። ሬሳውም የራይዛ ነበረ። የሞቷ መንስኤ ድንገተኛ መስመጥ በሚለው ተመዘገበ። ነገር ግን የዜና ቡድኑ የሰራው ዘገባ ትልቅ መነጋገሪያ ሆነ። አንዳንዶች እንዳሉት የዜና ቡድኑ በእርግጠኝነት ወደ ወንዙ ከመግባቱ በፊት የራይዛ አስክሬን እዛ እንደነበረ ያውቃሉ
ሲሉ ተናገሩ። አንዳንዶች ደግሞ ዋናተኞች ቀድሞውኑ ሬሳውን አግኝተውት የዜና ቡድኑ ደግሞ ከኋላ መጥቶ እንዳገኘ እያስመሰለ እንደሆነ ተናግረዋል። ሌኒልዶ በዚህ ጉዳይ ላይ ምንም አይነት ድራማ እንደሌለና ያጋጠመውን ነገርና ያሳየው ሪያክሽን ከምሩን እንደሆነ ተናግረዋል። እናንተ በዚህ ታሪክ ላይ ምን ታስባላችሁ? የሁሉ ነገር ድራማ ወይንስ እውነተኛ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጄፍሪ ኤፕስቲን። ጄፍሪ ኤፕስቲን አሜሪካዊ የፋይናንስ ሰው ሲሆን ከህፃናት ጋር በተያያዙ ብዙ ወንጀሎችን ሰርቷል። ኤፕስቲን ትልቅ የሆነ የቻይልድ ትራፊኪንግ ኔትወርክን ኦፐሬት ያደርገ የነበረ ሰው ነው። ሀብቱንና ዝናውን ተጠቅሞ ኒውዮርክና ፍሎሪዳ ባሉት ቤቶች ውስጥ ብዙ ልነግራችሁ ማልችላቸውን ወንጀሎች ፈጽሟል። ስልጣን ካላቸው ሰዎች ጋር፣ ከቢዝነስ ሰዎች ጋር እና በፊልም ኢንዱስትሪ ካሉ ሰዎች ጋር ኮኔክሽኑ ትልቅ ስለነበረ በዛ ጊዜ ትልቅ እውቅና አሰጥቶታል። በ2008 ግን ከህፃን ልጅ ጋር በተያያዘ ክስ ይታሰራል። በጁላይ 2019ም በድጋሚ በፌዴራል ክስ ይታሰራል። ከወራቶች በኋላ ግን ሜትሮፖሊታን በሚገኘው እስር ቤቱ ክፍል ውስጥ ሞቶ ተገኘ። ሞቱም ራስን ማጥፋት በሚለው ተነገረ። ዓመታት በሄዱ ቁጥር የተለያዩ ኮንስፓይረሲ ቲዎሪዎች መውጣት ጀመሩ። ከነዛ ውስጥም አንዱ ከሱ ጋር የተለያዩ ወንጀሎችን የፈጸሙ ትልልቅ ስም ያላቸው ሰዎች ምስጢራቸው እንዳይነገርባቸው ገድለውት ነው ሲሉ ተናገሩ። አንዳንዶች ደግሞ በሚያውቃቸው ተጽዕኖ ፈጣሪ ሰዎች ሞቷል ብለው አስመልጠውት ነው ሲሉ ተናግረዋል። ይህንንም ወሬ የሰሙ ኤፍቢአይ በጁን 2005 10 ሰዓት የሚደርስ የካሜራ ቅጂ ለቀቁ። በኤፕስቲን የእስር ቤት ክፍል በር ላይ የነበረ ሲሆን የሞቱ ቀን የተቀረጸ ነበረ። ነገር ግን ኤክስፐርቶች ከቪዲዮ ላይ 3 ደቂቃ እንደተቆረጠ ደረሱበት። ቪዲዮም የተቆረጠበትም ክፍል ኤፕስቲን ያመለጠበት ክፍል ነው ሲሉ ተናገሩ። ይህን ያየው ኤፍቢአይም ሙሉ ያልተቆረጠውን የ10 ሰዓት ቪዲዮ በድጋሚ እንዲለቀቅ አደረጉ። በማርች 2005 የጓሌር ማዲያ ፕራዴሽ ነዋሪዎች በአንድ የሲሲቲቪ ቅጂ ምክንያት ትልቅ ፍርሃት ውስጥ ይገባሉ። ቪዲዮ አንዲት ፊቷ የማይታይ ሴት በእኩለ ሌሊት በመንገዱ ላይ ስትዞር ያሳያል። ሴቲቱ ሳልዋር ካሚስ የተባለውን ባህላዊ ልብስ የለበሰች ሲሆን ፊቷም ላይ ያደረገችው ነገር ፊቷ እንዳይታይ ይሸፍነው ነበር። ሴቲቱ ባዶ እግሯን ስትሆን እግሯ ላይ ጨርቅ አስራ በዝግታ ነበር የምትራመደው። በቪዲዮ ላይም ሴቲቱ የሰዎችን ቤት እየሄደች ስታንኳኳና ምላሻቸውን እንኳን ሳትጠብቅ ስትሄድ ትታያለች። ይህን የሲሲቲቪ ቅጂ ያዩ ሰዎችም በሴትዮዋ ተግባር ሳይሆን የፈሩት እሷን አይተዋት በሚሮጡት እንስሳዎች ነበር። እሷ ስታልፍ ውሻዎች እግሬ አውጪኝ ብለው ሲሮጡ ይታያል። ብዙም የአካባቢው ነዋሪዎች ሴቲቱ መንፈስ ናት ሲሉ ደመደሙ። ሌሎች ደግሞ የአእምሮ በሽተኛ ልትሆን ትችላለች አሉ። ሴቲቱ ከሲሲቲቪ ቅጂው ከተሰወረች በኋላ ወዴት እንደሄደች አይታወቅም ነበረ። የአካባቢው ፖሊስ ኒያንጃን ሻርማ እንዳሉት ከጉዳዩ በኋላ በየሰፈሮቹ ብዙ የጥበቃ ኃይል እንዳሰማሩና በድጋሚ ይህ ጉዳይ እንደማይፈጠር ተናግረዋል። ከዛም ቀን በኋላ ለፖሊስ ምንም አይነት ቅሬታ አልቀረበለትም። ሴቲቱም እስካሁኗ ቀን ድረስ ማን እንደሆነች አይታወቅም። የአካባቢው ነዋሪዎችም ከመተኛታቸው በፊት ከቤታቸው ውጪ ጸሎት ማድረግ እንዲጀምሩ አድርጋቸዋለች። ሱዲክሻ ኮናኪ። ሱዲክሻ የ20 ዓመት ወጣት ሴት ስትሆን በፒትስበርግ ኮሌጅ ሜጀሯን ባዮሎጂና ኬሚስትሪ ላይ አድርጋ ትማር ነበረ። የተወለደችው በዲሴምበር 13 2004 ሲሆን ህንድ ነበር የተወለደችው። ከ2006 ጀምሮ ግን የአሜሪካ ነዋሪ መሆን ችላለች። በማርች መጀመሪያዎቹ በ2025 ላይ ሱዲክሻ ከ5 ጓደኞቿ ጋር ዶሚኒካን ሪፐብሊክ በምትገኘው ፑንታ ካና ለመዝናናት ትሄዳለች። ይህም ግሩፕ ወደዚህ ቦታ በማርች 3 ሲሆን የመጡት የመጀመሪያዎቹን ቀናቶች በመዝናናት አሳለፉ። ይህ ጉዞ ግን በማርች 6 ከመጡ በሶስተኛው ቀን አንድ ነገር አጋጠማቸው። ከምሽቱ 3 ሰዓት አካባቢ ሱዲክሻና ጓደኞቿ የሆቴሉ ባር ጋር በነበሩበት የ22 ዓመቱን ጆሹዋ ስቲቨንን አገኙት። እሱም አዮዋ የሚገኝ ዩኒቨርሲቲ ተማሪ ነው። ይህ ሲሲቲቪ ካሜራም ግሩፖቹ ከባሩ ወጥተው ወደ ቢቹ ሲሄዱ ያሳያል።
በሚሄዱበት ወቅት ሱዲክሻና ጆሹዋ ተቃቅፈው ነበረ። ከምሽቱ 5 ሰዓት ሲሆን ግን የሱዲክሻ ጓደኞች ሱዲክሻን ከጆሹዋ ጋር ጥለዋት ወደ ሆቴል ክፍላቸው አመሩ። ጓደኞቿም ለመጨረሻ ጊዜ ያዩት ያኔ ነበረ። ጆሹዋ እንዳለው ከሆነ እየዋኙ ሳለ ኃይለኛ ሞገድ መጥቶ ወደ ባህሩ እንዳስገባቸውና ሱዲክሻንም ሊያድናት ሞክሮ እንደነበር እናም እንዳልቻለ ተናግረዋል። ጠዋት ላይ የሱዲክሻ ጓደኞች ሱዲክሻ ለመኖሯን አይተው እንደጠፋች ተናገሩ። ፖሊስም ሱዲክሻን ለ2 ቀናቶች ፈለጓት። በፈለገው ግን ከጫማ ውጪ ምንም አላገኙም ነበረ። ጆሹዋም በፖሊሶች ተይዞ ስለተፈጠረው ነገር ተጠየቀ። እሱም ብዙ ጥያቄዎችን ከመመለስ ሲቆጠብ ነበረ። በማርች 18 2025 የዶሚኒካን ሪፐብሊክ ፍርድ ቤት ጆሹዋ ያለ ጥፋቱ ከ48 ሰዓታት በላይ በመታሰሩ ይቅርታ ጠየቁት። ከስርም ለቀቁት። ከሀገሪቱ ግን እንዳይወጣ ተነገረው። በማርች 19 ግን ጆሹዋ ከአባቱ ጋር ወደ አሜሪካ ሄደ። የዶሚኒካን የህግ አካላቶች የሱዲክሻን መጥፋት ድንገተኛ መስጠም በሚለው ተናግረዋል። አስክሬኗ ግን አልተገኘም። እስካሁኗ ቀን ድረስም ሱዲክሻ ኮናኪ እንደጠፋች ነው። ቤተሰቦቿም ቁርጣችንን ንገሩን፣ ከሞተችም እንወቅ ሲሉ ጠይቀዋል። በዛች ምሽትም የተፈጠረው ነገር የብዙዎች ጥያቄ ነው።